ሰላም እንደምናላችሁ ወዳጆች፣ ዛሬ የሞሂዝም አይዲዮሎጂ ወደ እናንተ አቀርባለሁ። ከጥንት የፖለቲካ ሀሳቢዎች መካከል አንዱ የሚጠቀስ ነው። ሞዚ ምን ይላል? የሀገር እቅድን፣ ሀገራዊ ስትራቴጂና ፖሊሲ እና የሀገር ግንባታን የመሳሰሉ ጉዳዮችን ከተማሩ ሰዎች ጋር መካፈል ይገባል ይላል። ምን ማለቱ ነው ሲተነትነው? ሞዚ ምን ይላል? ስልጣን ላይ ሊቀመጡ የሚገባቸው ሰዎች መልካም ስብዕና ሊኖራቸው ይገባል ይላል። በተጨማሪም መልካም ስብዕና ባሻገር አቅምና ብቃት ያላቸው ሰዎች ነው ስልጣን ሊኖራቸው የሚገባ ይለናል። ይሄ መልካም ስብዕናና ችሎታ፣ አቅም፣ ብቃት በትምህርትና በጥናት ሊገኙ የሚችሉ ናቸው። ምክንያቱም በዘር ሐረግ ወይም ደግሞ ባህልን በማክበር ብቻ የሚገኙ አይደሉም፣ በዘር የሚወረሱም አይደሉም ይላል። ያው የጥንት ፖለቲካ ላይ ብዙ ጊዜ ንጉሳውያኖቹ ለዘር ማንዘሯቸው ስልጣንን ስለሚያከፋፍሉ ያንንም ለመቃወም የተጠቀመበት አንቲቴሲስ ይመስለኛል፣ ደግሞም ነው። ስለዚህ ምን ይላል? ብቃትና አቅም ያላቸው ሰዎች ሲደመሩ መልካም ስብዕና ያላቸው የሀገርን እቅድና የሀገርን ፖሊሲ ስትራቴጂ አብረው ሊሰሩ ሊገነቡ ይገባል የሚል እሳቤ ነው ያለው። ይሄ በጣም በዘመኑ አስተሳሰብ ሜሪቶክራሲ ብለን የምንጠራውን የሚያደንቅና የሚያበረታታ የፖለቲካ ሀሳብ ያለው ሰው ሆኖ እናገኘዋለን። አመሰግናለሁ። በቀጣይ ሌላ ይዤላችሁ እቀርባለሁ። ቴንኪው